ዘራኑ ልሸኞታ አንተ ሌባ ሂድልኝ ይሄንን ሌብነት እናውቀዋለን እኛም አራዳነን አራዳ ነው ያሉት ማዘሯ አሁን ራሱ ፈዘዋል ኮጻው ስጄ ራቴ ላረጎት እንችላለሁ ባጎረስኩ እጄ ተነከስኩ የሚባለው እውነት ነው ለካ ባለህበት ቁም በአህያ ጉልበት ብዝበዛ ምክንያት በቁጥጥር ስር ውልሃልጻ እንዴት ታዲያ አህያ ነው እኮ ስማ አህዮቹ እንዲየተሸከሙን የቀጨጩት አሁን ችግር ሳይፈጸር ወደ ፖሊስ ጣቢያ እስከዛ ደበባ እኔ ጋር ያድራል አንተ ጅብ ሚስትክን ደብድበክ በቢራ ጠርሙስ ጭንቅላቷን በመፈንከት ተከሰካል ተጸጸተካል እንዴ ክቡር ደኛ በጣም እንጂጻ ጠርሙስ እኮ ቢራ ነበር ቢራውን አልጠጣሁትም what እናትዬ የሚከራየውን ቤት አሳይኝ እስኪ አይ አባቱኛ ላጴ ብቻ ነው የምናከራየው ደባ ላይ አይቻልም ኮረ ደበበኮ ራቴ ነው እንጂጻ አብሮኝ አይኖርም ብቻዬን ነው የምኖረው ዛሬ ተበላካ ዛሬ አዝኩክ እንዴት ነው የምትበረው በእናትክላ ተራለቃ ትንሽ ቸኩዬ ነው እኮ እሺ በቃ ራስክ ቅጣኝ እቺም በቃ የቅቅል ኦራ አይገባም ነበር እኔ እኮ ለሰላምታ ነበር ያቆምኩክ በቃ በሰላም ግባልኝ አትጥፋ ደሞ ደረካ ወይኔ ደረሰ ለኔ አርገው አለገና ገና የደበበም አለገና ቅራሽ አስወጡልኝ ከዚህ አስወጡልኝ አንተ ሲጀመር አትወደኝም ማውቄ ነበር ሐረ የኔ ቆንጆ እኔ ላንቺ ያለኝ ፍቅር ከቃል በላይ ነው ቃል ማናት ሐረ አንቺ ነገረኛ ሸት ይወጻ አረ ተይ ግንጻ ተይ አንተ ደግሞ ምን ታፈጣለህ እዚሁ ምሳል አርግክ ወይስ ምግቤን ታመጣለህ ማማ አፈር አባክብላ የሶስት ወር የቤት ኪራይ ሳትከፍሉ ደና አደሩ ምንድነው ደና አላደርኩም ብሬን አምጡ ሐረ ማማ እንዲህ ሲጮሁ ላንቃወት እንዳይበጠስጻ እርሱ ወናታችን እኮ ነው ጤናዎት ያሳሰበናል እንደውም እንዲህ እየጮሁ ከሚሞቱ ጻ እኔ ቤት ወል ግዛውና ጻ እርሱ ወን ተከራይ ላርገውት ከዛ በኋላ እኔ እጮሃለሁ ብሬን ስጭኝ ከፈለግሽ የደበበን ወሰጂውና የኔን ስጭኝ አለበለዚያ በጥፊ ነው ማጮልሽ ሲስተም የለም አልኩ እኮ ቁጭ ብላችሁ ጠብቁ እንዴ ሲስተም ማን ነው ደሞ በእኛ ብር እሱ ምን አገባው ጻ ሐረ ደበባ አንድ በልልኛ አንድ አልተሻለኝም እኮ ጻ እንድድን የሆነ ጥሩ ነገር መብላት አለብኝ እቤ እንዴት ነህ አባቴ ዶክተር በቃ ደበበን ጓደኛ የአያ ስጋ ካልበላጻ ይሞታል ብለ አሳምንልኝ ምን ጉድ ነው ታሞ እንኳን መለፍለፍ አያቆምም እንዴ አይ ገና ምን አይተ ወይኔ ደበበ ወይኔ አይኔን ተቃጠልኩኝ ጫ ውሃ አምጣልኝ ቆይ ማን አባቱ ነው እየታጠብኩኝ ውሃውን ያጠፋው ጻ እኔ ነኝ አንድ ሰዓት ሙሉ እንዴት ነው የምታጠበው እንድየውም ቤት ኪራይ ጨምሩ ወይ ቤት ለቃችሁ ውጡ እኔ እየዘፈንኩኝ ነው የምታጠበው ባይሆን ጻ ትላንት በሀብታም ቤት ብር ሰርቼ ነበር ጻ አንቺም ሻወርሽም ገድል ግቡ ደበበ ደላላው ጋር ደውል ዳመና ነው ተጫወቱ ሰዓቱ ገና ነው ደበበ ጻ ዝፈን ወይ በሀብታም ቤት የሰራከውን ብር ላክልኝ ጻ ያለበለዚያ ጻ ከዚህ ፎቅ ነው ሞረውርክ ጻ አልዘፈንም ምንም ብር አልሰጠክም ማንኝ ብልክ ነው የምታስበው እንደዛን ነው ጻ እኔ ጣሰው ማን እንደሆንክኛ ሳይካለው ጻ እናት አልወልደችኝም ጻ እንዳሞራው ታዲያጫ ቅድም ዝፈን ስልክ ለምን አልዘፈንክም ጻ በክሊፕ እንዲሆንክ ብዬ ነው ውለታሽ አለብኝ ልከዳሽ አልወድም ስምሽም በቁም ነገር አነሳለሁ የትም የክፉ ቀን ጓዴ ብልሽ ወዳለሁ ይቅርታሽ ደረሰኝ ምነው ከረፈደ ለይቅርታው ጊዜ አልዘገየሽም ወይ ለይቅርታው ደላላው ጻ ለደበበ የሚሆን ምን ስራ አለጻ ከ6 ወር በፊት ተመርቆ እስካሁን ቤት ቁጭ ብለዋል አሉ ብዙ ስራዎች ተሸካሚ ግንበኛ ቀለም ቀቢ ምን ሞዳ አለው ደበበ የትኛው ይሻል ካልጻ የምን ሸክም ነው የምትለው የዩኒቨርሲቲ ዲግሪ ይዤ እንዴት ጭነት ተሸከማለሁ ፋይል ተሸከማለሁ እንጂ ከዚህ ቤት ቁጭ ብዬ በሀብታም ቤት ችክር ሮድ ብጫወት ይሻለኛል ቦጻ የታክሲ ሰልፍ ነው አይ
ሹፌሩ አግብቶ ብፌ ልናነሳ ነው። አንዱ ጉራጌ ጓደኛዬ ራሱን አሞት ሐኪም ቤት ሄደና ሐኪሙ እንዴት ነው ራስክን ከፍሎ ነው የሚያምክ ሲለው ኧረ ዶክተር እናንተን ይከፍላችኋል እንዴ እኔ እስካሁን ምንም ብር አላገኘሁም አለ። ከቤት በምን ተባረርክ ብዬ ስጠየቀው እናቴ ጆሮ ያለውን ድስት አቀብለኝ ስትለኝ ጆሮ ካለው ለምን አጠሪውን ብያታለኝ ይሆናል አሉኛል። ማዘር ጻቡና ሁለተኛ የለም እንዴ? ወራዳ የምን አባክ ሁለተኛ ነው? በተወደደቡና ኪሎሽ 400 ገብቶ ከዚህ በኋላ እንድየውም ቡና ጧት ብቻ ነው የሚፈላው እንዴ? ማዘር ጻ ደበበ እኮ ቡና ሰዓት ካልጠጣ ራሱን ያሟል። ባይሆን ጻ በሀብታም ቤት የቀን ቦነስ 2 ኪሎ ቡና ግዢ። የኢትዮጵያ ሕዝብ እየኖረ ያለው ራስን ማጥፋት ኃጢያት ስለሆነበት ብቻ ነው። በነገራችን ላይ ሀበሻ ብቻ ነው እግዚአብሔር ይስጥልኝ ሲባል ምንም አይደል ችግር የለም የሚለው ከፈጣሪው እንኳን አይፈልግም። ጸጉሯን ተተኩሳው እንዳርም ደሜሪ ዘበን አይናት ፍቅሯን በክራር ነጋሪታም። ይሄ ህዝብ የዋህ ነው የምንለው በቀጣይ ምርጫም አቢቹን ስለሚመርጥ ነው። ከምርጫው በኋላ ግን አይተዋወቁም። ጥሩ አበራሽ ይሄ መርዝ እኮ ነው፣ ስኳርና ዱቄት እኮ ነው። አንተ ሰውዬ ኬኩን ነው እንዴ መርዝ የምትለዋ? ታዲያ ምንም ስጋ የለውም እኮ ይሄ እኮ ለኛ መርዝ ነው። አይ እንግዲህ እንግዶቹን አትረብሽማ። ይሄ ለእናንተ ሳይሆን ለእንግዶቹ የተዘጋጀ ነው። ናይ ኬክ ከምናቀርብ ለምን ያንን ፎቶ አንሺውን አናቀርበውም? እሱም ችግራችንን ተረድቶናል መሰለኝ። ከቅድም ጀምሮ ቁልጭ ቁልጭ እያለ ሲያየኝ ነበርፈ። አንተ ወደ አማረመኔ እንግዶቼ ልትበላ ነው። አርፈ ቁጭ ብለህ ጠብቅ። በቂ ስጋ ተዘጋጅቷል። በኋላ ላይ ይመጣል ካለመ። አንተ ጀዝባ ምንድነው የሚያጃጅልህ? ግራቂጥህን ሳልቦጭቅልህ ውጣ እና የወረወርከውን አንሳ። አንድ ፍየል ስንት ነው? 20 ሺህ ብር። 20 ሺህ ብር በጣም ውድ ነው። 4 ሺህ ብር ሽጥልኝ እስቲ። ትቀልዳለህ እንዴ? በ4 ሺህ ብር የፍየሏን ቆዳ ገዝተህ ልበሰው። አሁን ሳልቦጭቅህ ካጠገቤ ዞር በል ጀዝባ። ማትከፍሉ ከሆነ አሁኑኑ ውረዱ ከታክሲ ላይ። እንዴ እከፍላለሁ አልኩ እኮ የኔንም የደበበንም የአንድ ከግማሽ እከፍላለሁ። አንድ ከግማሽ ነው፣ 2 እኮ ናችሁ። መንገድ ላይ ስለምበላው ሙሉ ሂሳብ አያዋጣኝም። የሱን ግማሽ ብቻ ነው የምከፍለው። ለበዓል በጋራጁ ካረደ በኋላ 1000 ብር ሲል እንደውም ነፍስ በማጥፋት ወንጀል ከሳለ። እነዛ ለበዓል እንጨት እየለቀሙ ዶሮ የሚያባሩት አርቲስቶች ግን የት ገቡ? አረ ጨዌ ሄሎ ጋሼ ከነማሞ ጋር ጫካ ነኝ። ቶሎ ብለህ እና ልጆቹን ትጠብቃለህ። ልጆቹን አደራ። እኔ ማሞን የሆነ ቦታ ወስጄ አጫውተዋለሁ። በጣም ርቦኛል። እሺ አለቃዬ። እኔና ማሞ እሳት እንሞቃለን። after a little talk አሪፍ ራት እንሰራለን። እዩት እስኪ ጎደኛዬን፣ በጣም የዋህና ምስኪን ነው። እኔም በጣም ያምነኛል። እኔም አከብረዋለሁ። ሌላው ሆያ ሆዬ ይጨፍራል። እኔና ማሞ ግን እሳት እንሞቃለን። አሁን ደግሞ እንቅልፉ ስለመጣ መተኛት አለበት። ነገ ጦት አሪፍ ቁርስ እንበላለን። ወይኔ ማሞ እኔ ድፍት ልበልልህ። የት ሄድክብኝ? አብረን ተኝተን ጦት ግን አልተነሳክም። ለቤተሰቦቹስ ምንን ብዬ ነው የምናገረው? እባካችሁ ካያችሁ ንገሩኝ፣ ወረታውን እከፍላለሁ አደራ። ጋይስ በኮሜንት ኳ ወንድሜ እኔ ያለ አንተ መኖር አልችልም። ወንድሜ ሞት አስካለች ቢላውን አምጪ ርቦኛል። አረ አልሞትኩም አለሁ። አንደውም ከበሽታዬ ራሱ ድኛለሁ። ዘራ መድኃኒት ላይ የበረሮ መድኃኒት አለህ እንዴ? ታማብህ ነው? አይ ከስታብኝ እንድትወፍር ፈልጌ ነው። ትቀልዳለህ? ስራ አይደለ እንዴ ያዝከው? ማዘር ሙልሙል ዳቦ የለም እንዴ? የለም። ዳቦ ከሌለ ስጋም ቢሆን ይስጡን። ባለፈው መኪናህን ሸጠህ ቤንዚን ስትገዛ ዝም አልኩ። አሁን ደግሞ ስልክህን ሸጠህ የሞባይል ካርድ ገዛህ። ምን አይነቱ የማይረባ ነው ይሄ? እኔ ከዚህ በኋላ ስጋ መብላት አቁሜያለሁ። ጎመን በጤና ለምን እንደተባለ አሁን ነው የገባኝ። አንተ ሰውዬ እሬ ብዬ ሳልጮህ ብሬን መልስልኝ። የምን ብር ነው የምትለው? በጨለማ በሬ ነው ብለህ ከአህያ ትሸጥልኛለህ እንዴ? እኔ እኮ ሻኛ የሌለው በሬ ያለው ወይ ብዬ ጠርጥሬ ነበር። አሁን ብሬን በህግ አምላክ። አሁን የኔ አሟሟት ነው።
ወይ 3 ወራቶች ሙሉ መሸነፍ ሳላይ ወይ ባንቺ ወይኔ ደብ ያዋረድኩት ዛሬ ወይኔ ወንድሜ እኔም ብሎ ሚዜ ወይኔ ምንድነው ሰርጉን ለቅሶ ቤት አስመሰልከው እኮ ቀለበቱ ጠፋ እኮ ወይዘሮ አበራሽ በቃ ጓደኛዬ ከሚያዋረድ እኔ ልብላውና ሙሽራዋን ትቶ ጠፋ ይባላል ለተወዳም ሁሉ ጌምስ ላይ በሰራችሁት ብር አዲስ ቀለበት አገዛለትም እንዴ ጻ አይሆንም ራስሽ አይደለሽ እንዴ ብር አታባክኑ ጻ ብለሽ የመከርሽን እኔም ብላችሁ ትላንትና ማታ የሚስቴን ስልክ ስከፍተው ያ በሬ ሻለ እንደሚል ቴክስት አነበብኩ እኔ ሳለሁት በሬ መነገድ ጀምራ ይሆን እንዴ ንገሩኝ እባካችሁ